إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን إلهي ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته سلا ليلة القدر لمردات كهولو يبلت أسفلاقي ونقر سنة ملكوتاوي قرما ويم سنة فلكاوي ملكتوቹ አይደሉም ለመረዳት ከሁሉ ይበልጥ አስፈላጊው ነገር በእርሷ ምን ማድረግ እንዳለባችሁ ነው እና እዚህ ጋር ነብዩ መሐመድ አለይሂ ሰላቱ ወሰለም ከሰጧቸው መመሪያዎች ሁሉ እጅግ ውድ የሆነውን መመሪያ ለዚህ ኡማ ሰጥተዋል። እናታችን ዓኢሻ ረዲየላሁ ዐንሃ የነብዩ አለይሂ ሰላቱ ወሰለም ተወዳጅ ሚስት የእርሳቸውን የግል ህይወት ከማንም በላይ በጥልቀት የምታውቀው ሴት የሐዲስ ዕውቀቷ የትውልዶችን ግንዛቤ የቀረጸችው ምሁር አንድ ቀን ወደ እርሳቸው ሄዳ ላለፉት 1400 ክፍለ ዘመናት እያንዳንዱ ሙስሊም ስለጠየቀችው አመስጋኝ የሆነበትን ጥያቄ ጠየቀቻቸው። እርሷም የአላህ መልእክተኛ ሆይ የሌሊቱል ቀድርን ሌሊት ካገኘው ምን ልበል አለች። እናም ነብዩ አለይሂ ሰላቱ ወሰለም የተወሳሰቡ የዱዓዎች ረጅም ዝርዝር አልሰጧትም። 100 የተለያዩ ዱዓዎችን እንድታነብ ወይም ውስብስብ የሆኑ የአምልኮ ሥርዓቶችን እንድትፈጽም አልነገሯትም። በደቂቃዎች ውስጥ ለመሐፈዝ ወይም በቃል ለመያዝ አጭር የሆነ ሆኖም የአንድን ሰው ተስፋና ፍርሃት ክብደት ሁሉ ለመሸከም የሚያስችል ጥልቅ የሆነ አንድ ዱዓ ሰጧት። እርሳቸውም እንዲህ አሏት፣ اللهم إنك عفو تحب العفو فاعف عني الله ሆይ አንተ መሐሪ ነህ ይቅርታንም ትወዳለህ ስለዚህ ይቅር በለኝ በይ አሏት። ይህ ሐዲስ በሱነኑ ትርሚዚ በሱነኑ ኢብኑ ማጃ እና በኢማሙ አሕመድ ሙስነድ ውስጥ የተመዘገበ ሲሆን በተለያዩ ትውልዶች ባሉ ሊቃውንትም ትክክለኛነቱ ተረጋግጧል። እናም ከዚህ ዱዓ ጋር መቀመጥና ነብዩ አለይሂ ሰላቱ ወሰላም ለዓመቱ እጅግ ኃያል ሌሊት ለኡማቸው ሊሰጡት የመረጡት ዱዓ ይህ መሆኑ ምን ማለት እንደሆነ ማሰብ ተገቢ ነው። ጀነትን እንድትጠይቅ ሊነግሯት ይችሉ ነበር። ጤናን፣ ሀብትን ወይም ደህንነትን እንድትጠይቅ ሊነግሯት ይችሉ ነበር። የጠላቶችን መሸነፍ ወይም የእስልምናን ከፍታ በዓለም ላይ እንድትጠይቅ ሊነግሯት ይችሉ ነበር። እነዚህ ሁሉ ውብና ተገቢ ዱዓዎች በሆኑ ነበር። ነገር ግን በምትኩ ከሌላው ሁሉ በላይ ወደ አንድ ነገር መሯት፣ ይቅርታን፣ ምህረትን መጠየቅ፣ ምህረትን እንድትጠይቅ፣ አፉ እንድትጠይቅ። ይህ በአረብኛ ልዩ ቃል ሲሆን ትርጉሙም ይቅርታ ብቻ ሳይሆን ስህተቱ ፈጽሞ እንዳልተፈጠረ ሆኖ ሙሉ በሙሉ መደምሰስ ማለት ነው። መዝገብ ወደ ኋላ ትቶ የሚደረግ ይቅርታ ብቻ ሳይሆን የተሟላና አጠቃላይ ስረዛ፣ ጸድቶ መታጠብ። ከምንም ነገር በላይ ለምን የተመረጠ? ምክንያቱም የኢስላም ሊቃውንት የሁሉም ነገር መሰረት የአንድ ሰው ከአላህ Subhanahu Wa Ta'ala ጋር ያለው ግንኙነት ሁኔታ ነው ብለው ሁሉ ጊዜ ያስተምራሉና ያ ግንኙነት በኃጢያት በቸልተኝነት ለዓመታት ባጠረ ተግባርና ወደ ኋላ በማፈግፈግ የተጫነ ከሆነ ምንም ያህል የዱንያዊ ወይም የዚህ ዓለም በረከት በነፍስ ላይ ለደረሰው ጉዳት ካሳ ሊሆን አይችልም። ነገር ግን አንድ ሰው በሌሊቱል ቀድር ላይ ቆሞ ከአላህ Subhanahu Wa Ta'ala አፉ ወይም ሙሉ ምህረት ከተሰጠው በእውነት ሙሉ በሙሉ ይቅርታ ከተደረገለት በተወለደበት ቀን እንደነበረው ንጹህ ሆኖ በታጠበ ሰሌዳ ወደሚቀጥለው ዓመት ይገባሉ። ተሸክመውት ከነበረው ሸክም ነፃ በወጣ ልብ ቅለት ወደፊት ለፊት ይራመዳሉ። የመለወጥ ጥንካሬን የምትጠይቅ ከሆነ በዚህች ሌሊት ጠይቅ።
ለዓመታት ተሸክመው የነበረውን ኃጢአት ለመተው ድፍረትን የምትጠይቅ ከሆነ በዚህች ሌሊት ጠይቅ። በዓለም ላይ ምንም ሊነካው ያልቻለውን የውስጥህን ቁስል መፈወስን የምትጠይቅ ከሆነ በዚህች ሌሊት ጠይቅ። ለጠፋ ልጅህ መመሪያን የምትጠይቅ ከሆነ ወይም እስካሁን እስልምናን ለማያውቅ ወላጅ ወይም ወደ መከፋፈል ለወደቀ ማህበረሰብ ወይም በዓለም ላይ በብዙ ቦታዎች እየተሰቃየ ላለው ትጠይቅ። ምክንያቱም ከ1000 ወራት የሚበልጥ ምንዳ ወይም ሽልማት የያዘችው ሌሊት በካላንደርህ ወይም በቀን መቁጠሪያ ላይ ካሉት ሌሎች ጊዜያት ሁሉ የበለጠ ኃይልን ይዛለችና የእርሱ የአላህ ስብሓንሁ ወተዓላ ትኩረት በውስጡ አለ። በእዝነትና በቸርነት በምድር ላይ ፈሶ መጠየቅን እየጠበቀ ቁርአን ዓለምን ለመለወጥ በለይለቱል ቀድር ተወረደ። ለወጠውም በሒራ ዋሻ ውስጥ ከተገለጠው የመጀመሪያው ራእይ በኋላ ባሉት 23 ዓመታት ውስጥ የዓረቢያን ገደብ ቀይሮታል። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ካረፉ ከ100 ዓመት በኋላ ብርሃኑ ከስፔን እስከ ቻይና ተዳርሶ ነበር። አንድ መጽሐፍ፣ አንድ ሌሊት። እናም ዓለም ከዚያ በኋላ ዳግም እንደነበረው አልሆነም። ከዚያን ጊዜ ጀምሮ እያንዳንዱ ለይለቱል ቀድር ተመሳሳይ የሆነ የለውጥ አቅም በውስጡ ተሸክሞ ይገኛል። የዓለምን በአንዲት ሌሊት መለወጥ ሳይሆን በአላህ ፊት ቆማ እነሆኝ እኔ ያንተ ነኝ ቀይረኝ የምትለውን የግለሰብ ነፍስ መለወጥ ነው። የለይለቱል ቀድር ሌሊት ሲቃረብ የረመዳን የመጨረሻዎቹ 10 ቀናት ሲቃረቡ እና የሚጠብቃችሁ የዚያን ሌሊት ክብደትና ውበት ሲሰማችሁ ይህንን አስታውሱ። ይህን ብቻችሁን እያደረጋችሁ አይደለም። በየከተማው፣ በየሀገሩ፣ በመላው ምድር ላይ ባሉ የሰዓት ቀጠናዎች ሁሉ በሚሊዮኖች የሚቆጠሩ አማኞች ልክ እናንተ የምታደርጉትን እያደረጉ ነው። ውዱእ አድርገው በሶላት እየቆሙ ነው። ከ1400 ዓመታት በፊት በዚህች ሌሊት የተወረደውን ያንኑ ቁርአን እያነበቡ ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ለሚስታቸው ያስተማሩትን በእርሷም አማካኝነት ለሁላችንም ያስተማሩንን ያንኑ ዱዓ እያንሾካሸኩ ነው። اللهم إنك عفو تحب العفو فاعف عنا። الله ሆይ አንተ መሐሪ ነህ ይቅርታንም ትወዳለህ፣ ስለዚህ ይቅር በለን። እናም ከሁሉም በላይ መላእክት እየወረዱ ነው። ጅብሪል ዓለይሂ ሰላም በምድር ላይ እየተዘዋወረ ነው። ውሳኔዎችም ወይም ቀደር እየተጻፉ ነው። የአላህም እዝነት ይህችን ዓለም ነክቶ በማያውቅ ሁኔታ እጅግ ገርና እጅግ ኃያል በሆነ ዝናብ መልክ እየወረደ ነው። አሁንም ጊዜ አለን። ረመዳን አሁንም በየዓመቱ ይመጣል። ለይለቱል ቀድር አሁንም በእነዚያ የመጨረሻ ሌሊቶች ውስጥ ተደብቃለች። አሁንም እንድትገኝ እየተጠበቀች ነው። የሰው ልጅ ነፍስ ሊያስፈልጋት የሚችለውን ነገር ሁሉ በውስጧ አሁንም ተሸክማለች። ነገር ግን እያንዳንዱ ሐቀኛ ልብ እንደሚያውቀው ጊዜ ዋስትና የለውም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ኡማቸው ከ5 ነገሮች በፊት 5 ነገሮችን እንዲጠቀም ወይም አጋጣሚውን እንዲጠቀም አስታውሰዋል። እርጅና ከመምጣቱ በፊት ወጣትነትን፣ ህመም ከመምጣቱ በፊት ጤናን፣ ድህነት ከመምጣቱ በፊት ሀብትን፣ ከመጠመድ በፊት ነፃ ጊዜን እና ሞት ከመምጣቱ በፊት ህይወት። ምን ያክል ተጨማሪ ረመዳኖች እንዳለን አናውቅም። የሞት መልአክ በተሸከመው ዝርዝር ላይ ስማችን ከመውጣቱ በፊት ስንት ተጨማሪ ለይለቱል ቀድሮች እንደሚመጡ አናውቅም። የዘንድሮው ለይለቱል ቀድር በህይወት ኖራችሁ የምትቆዩባት የመጨረሻዋ ትሁን አትሁን አታውቁም። ስለዚህ እንጠቀምባት። ባለን ነገር ሁሉ እንፈልጋት። አንዲት ሌሊት ብቻ ሳይሆን እነዚህን 10 ሌሊቶች ስጧት። የእዝነትን በር ከሚዘጉ ነገሮች ልባችሁን አጽዱ። ከመድረሳችሁ በፊት ተውበት ወይም ንስሐን አድርጉ። ይቅርታ እንድትጠይቁ የበደሏችሁን ሰዎች ይቅር በሉ። ቁርአንን ክፈቱና ቃላቶቹ እንዲሞሏችሁ አድርጉ። ከንጋት በፊት በጨለማ ውስጥ በአላህ ፊት ቆሙና የልባችሁን ቋንቋ በመጠቀም በፈለጋችሁት ቃል በዓይኖቻችሁ በሚመጣው እንባ ሁሉ አንሸኳሽኩለት።
እናም የምትፈልጉትን ሁሉ ጠይቁት። ለራሳችሁ ብቻ ሳይሆን ለቤተሰቦቻችሁ፣ ለወላጆቻችሁ፣ ለልጆቻችሁ፣ ለማህበረሰባችሁ፣ በለይለቱል ቀድር ለሚወርደው እዝነት እጅግ ለተጠማው ለዚህ ኡማ። እናም ይህን በፍጹም እርግጠኝነት እወቁ። በዚህች ሌሊት አላህን ለሚፈልጉት አላህ አያሳፍራቸውም። የቁርአን ቃል ኪዳን ከተገለጠችበት ቅጽበት ጀምሮ በሱረቱል ቀድር ውስጥ የተጠበቀው ቃል ኪዳን የሚያጸና ቃል ኪዳን ነው። እርሷ እስከ ጎህ መውጣት ድረስ ሰላም ናት። ሰላሙን ህየ ሐታ መጥላዕል ፈጅር። የለይለቱል ቀድር ሰላም እውነተኛ ነው፣ ይገኛል። ከፈለጋችሁት የእናንተ ነው። እናም አንድ ቅጽበት ብቻ እንኳን ካገኛችሁ፣ አንድ ትንፋሽ እንኳን በዚያች የተቀደሰች ሌሊት በዙሪያችሁ ባሉት መላእክት ፊት የፈሰሰች አንዲት እንባ እንኳን ሁሉንም ነገር ለመለወጥ በቂ ናት። አላህ ሁላችንንም ለይለቱል ቀድርን እንድናገኝ ይወፍቀን። ክፍት በሆኑ ልቦች፣ በተነሱ እጆች እና ስለ እርሱ ብለው በሚያለቅሱ አይኖች በውስጧ እንድንቆም ይፍቀድልን። በዚያች ሌሊት አፍውን ወይም የእርሱን ሙሉና አጠቃላይ ምህረት ከሚያገኙት ሰዎች መካከል ስማችንን ይጻፈው። ቀጥሎ የሚመጣውን ዓመት የብርሃን የመመሪያና ወደ እርሱ የመቅረብ ዓመት ያደርግልን። እናም በመጪው ሕይወት ከነቢዩ ዓለይሂ ሰላቱ ወሰላም ከነቢያት ሁሉና ከጻድቃን ሁሉ ጋር እያንዳንዱ ሌሊት ከሺህ ወራት በሚበልጥበት እና ንጋት ፈጽሞ በማያበቃበት ቦታ ይሰብስበን። اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية وبالإخلاص وباستجابة الدعاء يا الله وبالمغفرة والتوبة يا رحمن يا رحيم. اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت فإنك تقضي ولا يقضى عليك تباركت ربنا وتعاليت. اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله وادخلنا إياها بالسلامة برحمتك يا أرحم الراحمين. اللهم ارحم موتانا وموتى المسلمين. اللهم اجعل قبورنا رياضا من رياض الجنان ولا تجعلها حفرا من حفر النار. اللهم تقبلنا يا رب. اللهم تقبل صيامنا وقيامنا برحمتك يا أرحم الراحمين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. لا إله إلا أنت سبحانك إني كنت من الظالمين. اللهم أعني على ذكرك وشكرك وحسن عبادتك. اللهم أنت التواب فتب علينا. اللهم أنت الرحيم فارحمنا. اللهم أنت الغفور فاغفر لنا يا الله. اللهم أنت الستار فاستر علينا يا رب. اللهم أنت اللطيف فالطف بنا يا رحمن. اللهم يا مقلب القلوب ثبت قلوبنا على دينك برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.